ከዚህ ሁሉ በኋላ እግዚአብሔር አብርሃምን ፈተነው። አብርሃም አለው፣ እርሱም አቤቱ አለሁ አለ። እግዚአብሔርም የምትወደውን አንዱ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በማመለክትህ በአንዱ ተራራ ላይ የሚቃጠል መሥዋዕት አድርገህ ሰዋው አለው። በማግስቱም ጠዋት አብርሃም ማልዶ ተነሳ። አህያውን ጭኖ 2 አገልጋዮቹና ልጁን ይስሐቅን ይዞ ለመሥዋዕት የሚበቃውን እንጨት ከቆረጠ በኋላ እግዚአብሔር ወደ አመለከተው ቦታ ለመሄድ ጉዞውን ጀመረ። በሦስተኛው ቀን አብርሃም ቀና ብሎ ቦታውን ከሩቅ ተመለከተ። አገልጋዮቹንም እናንተ አህያውን ይዛችሁ እዚህ ቆዩ፣ እኔና ልጄ ግን ወደዚያ ሄደን ለእግዚአብሔር ሰግደን እንመለሳለን አላቸው። አብርሃም ለሚቃጠል መሥዋዕት የሚሆነውን እንጨት ወስዶ ልጁን ይስሐቅን አሸከሙ። እሳቱንና ቢላዋውንም ራሱ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን አባቴ ሆይ አለው። አብርሃምም እነሆኝ አለው ልጄ አለው። ይስሐቅም እሳቱና እንጨቱ ይኸው፣ ነገር ግን የሚቃጠለው መሥዋዕት የት አለ ብሎ ጠየቀው። አብርሃምም ልጄ ሆይ ለሚቃጠል መሥዋዕት የሚሆነውን በግ እግዚአብሔር ራሱ ያዘጋጃል አለው።